ሰላም ጤና ይስጥልኝ የተከበራችሁ ክቡራት የመላው የኢትዮጵያ ሕዝቦች እንደሚታወቀው በ2017 ዓመተ ምህረት ቤተሰቦቻችን በሀዘን ያጣን ቤተሰቦቻችን የተነጠቁ በተለይም እናትና አባቴን በሕይወት ያጣው በ4 ወር ልዩነት ውስጥ ሁለቱንም የቀበርኩ እጅግ በጣም መራር ሀዘን የገባኝና መራር ሀዘን ውስጥ ሆኜ ትንሽም ቢሆን በድምፄ ለመላው ኢትዮጵያውያንና ለጸጥታ አካላት ይህንን ለምትመለከቱ ሁሉ እናት አባቴን በ4 ወር ልዩነት በገዛ ወንድሟ የተገደሉብኝ የተረሸኑብኝ ስለሆኑ ወይዘሮ ሻሽቱ ሙላትና ስማቸው መኮንን የተባሉ አርሶ አደሮች ባጋጠማቸው ድንገተኛ ጉዳት ምክንያት ወንድማቸው አለነ ሙላት የተባለ የመጨረሻ ልጅ እናትና አባቴን በሕይወት ሊነጥቅብኝ ችሏል። ስለሆነም መላው የጸጥታ አካላት መላው የኢትዮጵያ ሕዝቦች እንዲሁም ልጁን የምታውቁና የማታውቁም ለጸጥታ አካላትና ለሚመለከተው አካል በመጠቆም ህገወጥ ስራዎችን ስለሰራ ሕይወት ስለቀጠፈ እግዚአብሔርን አምሳል ያላግባብ ስለገደለ በአፋጣኝ ፍርድ እንዲያገኝና ፍርድ እንዲቀበል ከአንድ ቤት 2 ነፍስ ነጥቆ ከአንድ ቤት 2 ነፍስ ገሎ በ4 ወር ውስጥ ቁጭ ብሏል። ስለሆነም ነፍስ እግዚአብሔር ነች። ነፍስ እግዚአብሔር እስከሆነ ድረስ እግዚአብሔርን ነፍስ እግዚአብሔር ይወስዳታል እንጂ ማንም ግለሰብ የእግዚአብሔርን ነፍስ የመቅደድ፣ የመግደል፣ የመረሸን፣ የማሳደድ መብት ስላልተሰጠው እነዚህን እናትና አባት አብልተው አጠጥተው ድረው ኩለው ያሳደጉት ልጃቸው የእናቴ ወንድም እናታችንንና አባታችንን በመሳሪያና በመተት በድግማት ሊገልብን ችሏል። ስለሆነም በተለይ የጸጥታ አካላት ጉዳዩን የምትከታተሉ ማንኛውም ግለሰብ አይጥ ወይም ሌላ እንስሳ አይደለም የተገደለው የሰው ልጅ ነው። የ9 ልጆች እናት የ9 ልጆች አባት ነው በአሰቃቂ ሁኔታ እንዲሞቱ ያደረገው። ይህ ግለሰብ እጅግ አስነዋሪ በሆነ ድርጊት የተጠለፈ ይህ ግለሰብ እጅግ አስቀያሚ እንቅስቃሴዎችን በማድረግ የሰውን ሕይወት ያላግባብ እየቀጠፈ ያለ ወራዳና ቆሻሻ ስብዕናን የተላበሰ አንደበቱ በውሸትና በውሸት የተሞላ ሕሊና ቢስ መሃይም ከመሆኑ አንፃር የገዛ እህቱን በመሳሪያ በመግደል እንዲያውም እየደወለ እህታችሁን ገድዬላችኋለሁ እያለ እያሰራጨ እስካሁን ድረስ በቁጥጥር ስር ሊውልልን አልቻለም። ስለሆነም መላው የጸጥታ አካላት በተለይ ይህ ልጅ የሚገኘው በአማራ ብሔራዊ ክልላዊ መንግስት በምዕራብ ጎጃም ዞን ልዩ ስሙ አደጋ ጓሽታ ከምትባል ላይ ዘረገማ ከምትባል ትንሽ ቀበሌ የሚኖር አርሶ አደር የነበረ ነገር ግን በማን አለብኝነት የሰውን ሕይወት የቀጠፈ የገደለ የረሸነ የገዛ እህቱ ላይ መሳሪያ ነጣጥሮ የገደለ ባበላች ባጠጣች ባሳደገች ኮትኩታ ባኖረችው መሳሪያ ቃታ ሊሳብባት ችሏል። እነዚህ ግለሰቦች አርሶ አደሮች፣ ሎፍቶ አዳሪዎች፣ ልጆችን የሚያስተምሩ ሰርተው ለመኖር የሚጥሩ ልጆች እንዲቀየሩላቸው እነሱ ተቀይረው ለሌላው አርአያ ለመሆን የሚጥሩ ግለሰቦችን ተስፋ ቢስ በሆነ ወንድሟ
እናትና አባቴን ሊነጥቅ ችሏል። ስሙም አለነ ሙላት ሞገስ ይባላል። አለነ ሙላት ሞገስ ፎቶ ቢኖር አንድ ላይ አታች አድርጌ አሰራጨው ነበር። ፎቶውን ስተማገኘው ግን በተለይም በቡሬና በቲሊሊ ዙሪያ ባሉ ከተሞች እንዲሁም ገጠራማ አካባቢዎች ይኖራል ተብሎ ስለሚታሰብ ክትትል ተደርጎ ለነዚህ ሕይወታቸው ያላግባብ ላለፉ ቤተሰቦቻችን ደም እየተጣራ ስለሆነ ሁላችሁም በክትትል ይህን ልጅ ወደ ሕግ እንዲቀርብ ወደ ፍትህ አደባባይ እንዲቀርብ ስንል እንጠይቃለን። እኔም ኢንጂነር ታደሰ ስማቸው ባጋጠመኝ የሀዘን ምክንያት እጅግ በጣም ልቤ የተሰበረ የተጎዳ ያዘንሁ ቢሆንም ሀዘኑ እጥፍ ድርብ ቢሆንም ሀዘኑ በ4 ወር ልዩነት ውስጥ የተካሄደ ቢሆንም እግዚአብሔር አምላክ አንዴ ያመጣውን ፈተና ከአምላካችን ጋር ሆነን የገዳዩም ፍርድ እንዲያገኝና ወደ ፍርድ አደባባይ ይኖርልን ስንል